በ2018 ማናችንም ብንሆን 3 ነገሮችን እንፈልጋለን right አንደኛው is time freedom ጊዜ የጊዜ ነፃነት ከዛ በኋላ መኒ ከዛ ዕውቀት ማናችንም ብንሆን ለምሳሌ አሁን ቢዝነስ ኦነርም አንተም ኢቭን ብትሆን ጊዜ ትፈልጋለህ ጊዜ ነፃነት ታስዋይ ሰዎችንም ብትቆጥ ምን ጥያቄ ያለው so when you do that ደግሞ እርሶ ገንዘብ ትፈልጋለህ ታስዋይ ስራ ሴክተር ላይ ያለው and then መማርን አላቆምክም ሴም እኔም እንደዛው so ይሄን ቪዲዮ የሚመለከቱ ሰዎች እንበልና somehow ከነዚህ ውስጥ አንዱ ይጎላቸዋል so የኔ ቀመር ምንድነው መሰለ ጊዜ ከሌላችሁ ገንዘብና ዕውቀትን ተጠቀሙ to make the time exactly ገንዘብ ከሌለክ ዕውቀትና ጊዜን ተጠቀም ዕውቀት ከሌለ ገንዘብና ታይምን ተጠቀም so use the two use the two to get the one or ደግሞ even አንዱን ለማግኘት ከፈለክ ሁለቱን ተጠቀም ለማለት ነው እንዴ ምን ማለት ነው ለምሳሌ አንድ ሰው የጊዜ ነፃነት የሚፈልግ ከሆነ ያለህን ገንዘብ ዕውቀት በተሞላበት መንገዱ ኢንቨስት አድርገው ሌሎች ሰዎች ላይ so that you can have more time exactly dedicate አድርገው ገንዘብ የምትፈልግ ከሆነ ታይምህን በስነ ስርዓት ተጠቅመህ እንዲሁም ደግሞ ዕውቀትን ተጠቅመህ ስራ let's say እንበልና አንድ ሰው ዘበኛ I like this a lot እሺ በጣም ደስ የሚል ኮንሴፕት ነው ያ ዘበኛ ነው ለምሳሌ አንድ ዘበኛ ከስንት እስከ ስንት ሰዓት ይሰራል ሞስ በቃ ጠዋትም ማታም yes ተቀጣሪ እንበል ተቀጣሪ ሰዎች ከ3 ሰዓት እስከ 95 or ደግሞ ከ3 ሰዓት ወር 2 ተቀጥበኛ እስከ 11 እስከ 12 ሰዓት ይሰራሉ አይደል እነዚህ ሰዎች to be honest of course ጊዜያቸውን ተጠቅመው ተቀጥረው እየሰሩ ነው ግን at the end of the day ስንት ብር ለማምጣት ነው ጥያቄ ያቺ ገንዘብ ደግሞ በቢል በተለያዩ ነገር ይወጣል whereas እኔ ይሄ ፐርሰናል ነገር ስለሆነ ማውራው በቀን እስከ 6 ሰዓት በላይ አልሰራም oh really yeah okay. I refuse to do that it's my time እሺ ሌላ ጊዜ ተግሻለሁ እንደምትሰሪ በትርፍ ሰዓት እሺ ከ6 ሰዓት በላይ አልሰራም by the way 6 ሰዓት ማለት ለኔ ዲፕ ወርክ ናት okay ዲፕ ወርክ so በቀን እስከ 6 ሰዓት በላይ አልሰራም ግን እቺን 6 ሰዓት ተጠቅሜ usually let's say እንበልና በወር let's say እንበልና ነው not exact so let's say እንበልና I make 100k በወር okay so ከኔና ተቀጥሮ ከሚሰራው ሰው ጊዜውን በስነ ሰዓት እየተጠቀመ ያለው ማን ነው I mean በዚህ ኬዝ ያ ተቀጥሮ የሚሰራው ሰው so ተቀጥሮ የሚሰራው ሰው actually ከኔ በላይ ሊያገኝ ይገባ ነበር አይደለ ግን እኔ ምንድን ያደረኩት there was time በጣም የዛሬ ምናምን ጊዜን በደንብ አድርጌ ኢንቨስት አደረኩኝ ተማርኩኝ to get the knowledge ጊዜን ሶሻል ሚዲያ ላይ ገሌን ስከታተል አላልኩም ገሌ ምን ፖስት አደረገ ስከታተል አላልኩም never ever in social media ለኢንተርቴይንመንት ፐርፐስ ተጠቅሜው አላውቅም never until now ኢንተርቴይን መደረግ ከፈለኩ ፊልም ነው ማየው ፊልም የተሰራው ለዛ ገባ so ጊዜን ተጠቅሜ ገንዘብ ይዛን ጊዜ ደግሞ የለኝም ነበር ከዚህ ግን ኢሹ ለኔ የነበረው ገንዘብ ነበር so ታይሜን ተጠቅሜ ያንን ዕውቀት ቀሰምኩና then value ራሴ ላይ አዳረኩ okay so value መስጠት ስትችል ይሄ የቢዝነስ ዓለሙ ደግሞ ማን value ይሰጣል ነው እንጂ ማን ነው ማን ነው ምስኪን ማን ነው እንትን ጉዳዩ ያ nobody cares የሆነ ነገር እስካመጣ ድረስ ለዛ ነገር ይከፈላል so በተቻለ መጠን የመጀመሪያ ደሞዝ የተዝለኛል ከ500 ብር አሁን እዚህ ቦታ ላይ ሲደርስ not to mention የት ቦታ ተቀጥሬ አልሰራም ይሄንን እንኳን ሰለ so ይሄንን ነገር እንዴት አደረኩ ካልኩኝ ጊዜን በአግባቡ ተጠቀምኩኝ ራሴ ነኝ ኖሌጁን ኢንቨስት አደረኩኝ so ምንን ጀነሬት አደረገ ገንዘቡን ጀነሬት አደረገ so ሁለቱም በመጠቀም ገንዘቡን ማምጣት ይችላል okay ዕውቀት የሚፈልግ ሰው እስካለ ጊዜን ኢንቨስት አድርግ እና ኮርሶችን ግዛ ሁለቱን ኢንቨስት አድርግበት yes ዕውቀት ይመጣል yes ፐርሰናል ትሬነሮችን ቅጠር if you want የሚያስተምሩን ሰው እንትን በል ሜንቶር የሚያደርጉን ሰው ሃይር አድርግ you know even ዩኒቨርሲቲ ገብተህ ትማር የለ እንዴ ጊዜና ገንዘብና እንደ የምትሰጠው ዕውቀት ለማግኘት ብለህ so this is the only ቀመር you need ምክንያቱም at the end of the day I hope ሁሉም ሰው ቪዲዮ የሚመለከት ሰው ሁሉ ነገር እንዲኖረው I know I have it and I'm working in ከ6 ደግሞ ለመቀነስ እያሰብኩ ጨራሽ 6 is too much I mean never mind so yeah ይሄ በጣም እጅግ በጣም ኢንተረስቲንግ የሆነ ኮንሴፕት ነው because አሁን ላይ አላቅም እንግዲህ ምናልባት ምን ያህል ሰው ኖሌጅን ሲክ ያደረገ ነው because ኖሌጅን የሚፈልግበት እንኳን ምክንያት አደነ ተደገንዘው ሜክ ለማድረግ ነው ግን still በተለይ በእንት ላይ የተለያየ ሄራርኪ ላይ ያለ ሰው ቢኖር ለምሳሌ ሜክ ማድረግ የሚፈልገው or early stage ላይ ብንወስድ ለምሳሌ አንዳንዱ ሰው ታይም አለው መጀመሪያ አካባቢ ላይ ገንዘብም የለውም ኖሌጅም የለውም ስለዚህ እቺን ታይሙን ይሸጥና እቺኛዋን ኖሌጅ ለማግኘት ይሞክራል
ናው ታይም እና ኖሌጅ ኖረዋል ሁለቱ ሲገናኙ ገንዘብ ጀነሬት ማድረግ ይችላል ቢካዝ early stage ላይ የተማረ ወይም ደግሞ ገና ዩኒቨርሲቲ ዳዴ እያለ ያለ ሰው የሚማረው ነገር I mean ያን ያህል ጠቃሚ ስላልሆነ just let's say time ብቻ ነው ያለ so time ብቻ ነው ያለኝ እንጂ ምንም ኖሌጅ የለኝም የሚል ሰው ካለ አንዷን በመጠቀም መጀመሪያ አንዷን ለማግኘት ብሎ ከኖሌጅ እውነት ለምን ኖሌጅን እንደው በጣም ጠቃሚ ነገር እናርገው ካል ስኪል ብንለው የተሻለ ይመስላል ስፔሲፊክ የሆነ ኖሌጅ ስፔሲፊክ ኖሌጅ ስኪል ይሆናል right ለምሳሌ ኮምፒውተር ሳይንስ መማር probably knowledge ሊሆን ይችላል ግን የሆነ ሶፍትዌር ዴቨሎፕ ማድረግ ስኪል ነው right so early በጣም early stage ላይ ያለ ሰው ያለችውን ታይም ኢንቨስት አድርጎ knowledge ማግኘት ነው once knowledgeን ካገኘ በኋላ ከዛ በኋላ ቀጣዩ ጌም ገንዘብ ይሆናል ግን የሚያልቅ ሉፕ አይደለም ይሄ አሁን ላይ ለምሳሌ እኔ ፐርሰናሊ በፊት ዩኒቨርሲቲ ተማሪ በጣም ጀዝባ ብዙ ታይም ያለው ሰው right ከዛ በኋላ ረጅም ጊዜ ስታቶችን በመስራት ስኪል ዴቨሎፕ ማድረግ የተወሰነች ገንዘብ ሳገኝ ሮጥ ብዬ ደግሞ ሌላ አዲስ ኖሌጅ ከዛ ይሄኛው ያመጣል ታይም እንትን የሚሉ ናቸው ሁሌ yes ሁሌ የሚሄዱ ነገሮች ናቸው በጣም የሚገርም ነው I like this I mean ብዙ ቫልዩ ያገኙበት እንደሆነ ተስፋ አደርጋለሁ ግን ዋናው ጉዳይ አሁንም እዚህ ጋር ለመምጣት የጎደለኝ ምንድነው የምፈልገው ምንድነው የሚለውን ክሊርሊ ማወቅ ያስፈልጋል because አንዳንዴ አይደለም ይሄን ቪዲዮ የሚመለከት ሰው ምንድነው የጎደለው ሲባል አሬ ገንዘብ ነው የምፈልገው ይላል እሺ ገንዘብ ከሆነ የምትፈልግ የጎደለህስ ምንድነው ታይም ነው ያጣኸው ገንዘቡን ሜክ ለማድረግ ወይስ ኖሌጅ ነው ያጣኸው ታይም ነው ያጣሁት የሚል ሰው ካለ ሌላ ሶሉሽን ነው የሚሆነው ኖሌጅ ነው ያጣሁት የሚል ሰው ደግሞ ካለ ሌላ ሶሉሽን ነው የሚሆነው I think ትልቁ ችግር በተለይ ደግሞ እኛ የምንሰራቸው ኮንቴንቶች ዙሪያ ያለው ያ ይመስለኛል አፎርድ አላረጋውም ገንዘብ የለኝም ውድ ነው እሺ ይሄን ገንዘብ ሜክ ለማድረግ ምንድነው ያጣኸው ንገረኝ ኖሌጅ ዕውቀት ከሆነ ያጣው let's work on the knowledge ታይም ካለ ሁለቱ ኮምባይን አድርገው right ይሄ የብዙ ፕሮብለም ሶልቭ ያደርግ ይመስለኛል ሲቀጥል ደግሞ እውነቱን ለመናገር ፈጣሪ ለሁላችንም ሳያዳላ የሰጠን ነገር ጊዜ ነው እኩል ነው ጊዜ ለኝም ካላንድ ሰው ሴንስ አይሰጥም አይሆንም ማለት እንቅልፍንም ቢሆን ሳክሪፋይስ አድርግ ለምሳሌ ይሄ ነገር ደግሞ ለብሶ ላይ ገባው ይችላል ምክንያቱም የምትፈልገው ነገር ምን ያህል ለትሞትለት ዝግጁ ነህ ምን ያህል ሳክሪፋይስ ለማድረግ ዝግጁ ነህ ገንዘብ ፈልጋለሁ ይላል of course እኔም እፈልጋለሁ እኮ አንተ ብቻ አይደለም እፈልጋለሁ ግን አትሊስት እኔ ያንን የምፈልገውን ነገር ለማግኘት እጋደላለሁ አላቆመም አማ ሀስለር አምገና ሀስል እስከመጨረሻው እንዳልከውን ደግሞ የሚያስፈልገኝ ቦታ ላይ እየጨመርኩ ያስኬድኩኝ ምን ያርኩ ይላልው ግን ሁላችንም እኔም አንተ ማናችንም ኤኒ ሰክሰስፉል የሆነ ሰው ብንመለከት የጀመሩት ከጊዜ ነው ያላቸውን ጊዜ በአግባቡ ይጠቀማሉ so I hope even በ2018 ማናችንም ብንሆን ጊዜያችንን ኢንቨስት ስናደርገው የሚጠቅም ነገር ላይ ይሁን